بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ود يا أخيرا ወንድሞቼ እህቶቼ የቻናሌ ቤተሰቦቼ السلام عليكم ورحمة الله وبركاته እንዴት ናችሁ ሰላም ናችሁ ከኔ ያለው አልহামዱሊላህ ሰላም ነኝ ኢንሻአላህ አልቡርሃን ፊ ተጅዊድ القرآن የሚለውን ኪታብ መማር ጀመረናል ማለት ነው ትናንትና መግቢያውን ነበር ያየነው ዛሬ ደግሞ ኢንሻአላህ በአላህ ፍቃድ አላህን ወአቅሳሙ የሚለውን የምናይ ይሆናል እስከ መጨረሻው ድረስ በጥሞና በትኩረት በደንብ አዳምጡኝ ወሳኝ የሆነ ትምህርት ስለሆነ ማለት ነው እንደዚሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ሼር ማድረግን አትርሱ ማለት ነው አልቡርሃን ፊ ተጅዊድ القرآن ቁርአንን በተጅዊድ ስለመማር ስለመቅራት ማለት ነው አላህኑ ወአቅሳሙሁ ይላል አላህን ማለት ክፍተት ስህተት ማለት ነው ቁርአን ውስጥ የሚከሰቱ ክስተቶችና ወአቅሳሙሁ ክፍሎችስ ስንት አይነት ክፍል አለው ምን ስንት ደረጃ አለው ማለት ነው ያኒ ሁሉ ስህተት አንድ አይደለም አሁን ከባድ ስህተት አለ ዝቅተኛ ስህተት አለ ያንን ነው የምናየው ማለት ነው ወላህኑ لحن ብሎ ማለት هو الخطأ والميل عن الصواب واللحن لحن ማለት هو سوء الخطأ ስህተት ነው መሳሳት ነው والميل ማዘንበል ነው عن الصواب ከተክክለኛው ነገር ላይ يعني ከሐቅ ነገር ከተክክለኛው ነገር ወደ ትክክል ወዳልሆነው ነገር ማዘንበል ነው لحن ብሎ ማለት وهو قسمان እሱም ሁለት ክፍል አለው ለሁለት ነው የሚከፈለው ማን لحن ማለት ነው ጀልይ በግልጽ የሚታወቅና ወኸፊ ድብቅ የሆነ የተጅዊድ ምሁራኖች እንጂ ሌላው ሰው የማያውቀው የሆነ ማለት ነው ጀልይ ብሎ ማለት ያኒ ወደፊት ይመጣል ግልጽ ነው ሁሉም ሰው የሚያውቀው ማለት ነው ኸፊ ማለት ደግሞ ድብቅ ነው ሁሉም ሰው አያውቀው ማለት ነው فالجلي ይሄው አመጣው ዙጋ ጀልይ ብሎ ማለት خطأን ስህተት ነው يطرأ የሚከሰት የሚመጣ على الألفاظ በቃላት ላይ الفاظ ማለት በቃላት ላይ ማለት ነው فيخل بعرف القراءة የአቀራርን ስርዓትን የሚያበላሽ የሆነ ማለት ነው ያንባብ የአቀራር ስርዓትን ሁኔታን የሚያበላሽ ማለት ነው فيخل ማለት የሚያበላሽ ነው بعرف القراءة የቂራአትን አቀራር ስርዓትን ሁኔታን ማለት ነው سواء أخل بالمعنى معناውን ቢያበላሽም አምላ ባያበላሽም አንድ ነው ማለት ነው ያው ለምሳሌ አረበኛ ላይ አንዳንዴ ቃላቶች ቢቀያየሩ አንድ አይነት ማና ሊይዙ ይችላሉ ስለዚህ ያ የሚቀየረው የኔ ነገር ማናውን ቢያበላሽም ባያበላሽም ያ ነገር ጀልይ ይባላል ማለት ነው ለምሳሌ ከተግይሪ حرفን بحرف አንድን ፊደል በሌላ ፊደል እንደመቀየር ለምሳሌ አው ሐረከትን بحركه ለምሳሌ አንድን ሐረካ በሌላ ሐረካ መቀየር ፈትሐ የነበረው ወደ ضማ የነበረው ወደ ከስራ መቀየር ይሄ ምን ይባላል ጀልይ ይባላል ለምን عرف القراءة የቂራአ ስርዓትን ያነባብ ስርዓትን ስላበላሸ ማለት ነው طيب فالاول የመጀመሪያው ለምሳሌ ከኢብዳል الطاء ጣን መቀየር ዳለን ወደ ዳል መቀየር አውታአን ወይ ደግሞ ወደ ታ መቀየር ጣን ወደ ታ መቀየር بترك الاستعلاء فيها ጣሁን استعلاءነት አላት አይደል استعلاءን በመተው ማለት ነው የመወፈር ባህሪ አላት ያንን በመተው والثاني ይሄ ለምሳሌ የመጀመሪያ ይሄ ነው ከተግይሪ حرفን بحرف ያለው አንድ ፊደል በሌላ ፊደል እኔ ከኢብዳል ጣ ነበር ጣን ወደ ዳል ቀየር ነው ጣ የሚለው ቦታ ላይ ዳል ነው ጣ የሚልበትን ቦታ ታ ብለን ቀየር ነው ማለት ነው ይሄ حرفን በحرف መቀየር ፊደልን በፊደል መቀየር ማለት ነው والثاني ሁለተኛው ሐረካ بحركه ያለው ከضم تاء انعمت او فتح دال الحمد لله ከضم ضم እንደማረግ تاء انعمت ላይ ያለውን ሱረቱ ፋቲሃ ስንቀራ ሲራጥ الذين انعمت عليهم ስንል انعمت ታም እናደርጋለን ضم እንደማረግ انعمت عليهم ካልናሁን ምን ሆነ ታ ፈትሐ የነበረውን ضم ማረግ ነው ሐረካን በሌላ ሐረካ ቀየርን ማለት ነው አው ፈትሒ ዳሊ አልহামዱሊላህ አልহামዱ ያለውን ዳል ላይ ያለውን ضم ወደ ፈትሐ መቀየር አልহামዱሊላህ አሁን እዚህ ጋር አንዓምቱ ያለው ምን ያደርጋል ማዕና ያበላሻል ሲራጥ الذين انعمت عليهم ማለት አንተ ያጣቀምካቸው ማለት ነው አንዓምቱ ማለት ደግሞ እኔ ያጣቀምኳቸው ማለት ነው አንዓምቱ ስትል ወደ ራስ ነው የምትመለሰው አንዓምተ ስትል ደግሞ ወደዛ ወደ ሌላ ነው የሚመለሰው ማለት ነው ስለዚህ ማዕናው ይበላሻል
እዚህ ጋር ግን አልሐምዱሊላሂ ማናው ይበላሽም። ማናው አንድ ነው፣ ምስጋና ለአላህ ይገባ ነው ሁለቱም። ነገር ግን የቂራአት ስርዓቱ ግን ይበላሻል ማለት ነው። ለዛ ነው ሰዋኡን አኸለ ቢልማዕና ማዕና ቢያበላሽም ልክ አንዓምተ የሚለውን አንዓምቱ እንደማለት አምላ ባያበላሽም ልክ እንደ አልሐምዱሊላህ የሚለውን አልሐምዱሊላህ እንደማለት አልሐምዱሊላህ ብንልም ማዕናው አንድ ነው አይበላሽም። ነገር ግን የቂራአት ስርዓቱ ይበላሻል። ወሱምየ ጀልየን ጀልይ ተብሎ ተጠራ አለ። ይሄ አሁን እዚህ ጋር የጠቀስ ነው። አይ ዛሂረን ግልጽ የሆነ ስህተት ተብሎ ግልጽ የሆነ ስህተት ተብሎ ተጠራ። ለምን ሊሽቲራክ القراء وغيرهم في معرفته ቃሪ ቁራዎችም የቁርአን ምሁራኖችም ወገይሪህም ሌላዎችም ተቁርአን ውጭ ያሉ ሰዎችም ስለሚጋሩ في معرفته ይሄ ነገር በማወቅ ላይ አሁን ቁርአን የቀራ ሲራط الذين انعمت عليهم ሚለውን انعمت عليهم ስብትል ማንም ነው የሚያውቀው፣ ይሄንን ማንም ነው የሚያውቀው ማለት ነው። የተጅዊድ ትምህርት ያልተማረው አካል እንኳን ቢሆንም ያውቀዋል ማለት ነው። አልሐምዱሊላህ ሚለውን አልሐምዱሊላሂ ረቢል ዓለሚን ብለህ ከቀራህ ማንም ሰው ያውቀዋል፣ ግልጽ ስለሆነ ማለት ነው። ለዚህ ነው ጀልይ ተብሎ የተጠራው ማለት ነው። ወሱም የተሰየመ ጀልየን ጀልይ ተብሎ ተጠራ። አይ ዛሂርን ግልጽ ስህተት ተብሎ ተጠራ። ሊሽቲራክ القراء የቁርአን ምሁራኖችና ወገይሪህም ሌላዎችም ስለሚጋሩ በእውቀቱ ላይ ፊ ማዕሪፈቲ ማለት እሱም በማወቅ ላይ ይሄ ነገር ስህተት በመሆኑ ሁሉም ስለሚጋሩ ማለት ነው። ወአልኸፊይ ሁለተኛ ደግሞ ኸፊይ ነው። ወሁወ ኸጠኡን እሱ ደግሞ ስህተት ነው። የጥራው የሚመጣ ዐለል አልፋዝ ቃላት ላይ የሚመጣ ነው። ፈዩኺሉ ቢልዑርፊ ዱነል ማዕና ማዕናውን ሳይሆን ዑርፉን ነው የሚያበላሸው፣ የቂርአት ስርዓቱን ነው የሚያበላሸው፣ ማዕናውን አይበላሽም። ለምሳሌ ከተርኪ አልጉነቲ ጉናን እንደመተው፣ ለምሳሌ ጉና መደረግ ያለበትን ቦታ ጉና አለማድረግ። ወቀስር አልሙዱድ የሚሳበውን ነገር ማሳጠር፣ ያኒ መሳብ ያለበትን ቦታ ሳይስብ አሳጥሮ መቅራት። ወመድል መቅሱር መሳብ የሌለበትን ደግሞ መሳብ በተቃራኒው ማለት ነው። ወሀከዛ ይሄን የመሳሰለ ነገር ያኒ ለምሳሌ ጉና መተው፣ የሚሳበውን አለመሳብ፣ የማይሳበውን መሳብ፣ የሚወፍረውን አለማወፈር፣ የማይወፍረውን ማወፈር የመሳሰሉ ነገራቶችን የቂራአት ስርዓትን የሚያበላሽን አይነት ስህተት መሳሳት ማለት ነው። ወልአወል አልጀልይ የመጀመሪያው ማለት ነው። ጀልይ የመጀመሪያው ሐራም ነው። የእተሙ القارئ بفعله ያ ቃሪኡ የሚቀራው ሰውዬ ይሄን በማድረጉ ወንጀለኛ ይሆናል። ሲራጡ الذين أنعمت عليهم ብሎ ከቀራ ወንጀለኛ ነው የሚሆነው፣ ማዕናውን ስለቀየረ ስላበላሸ ማለት ነው። ወሳኒ ሁለተኛው አልኸፊ ይሄ ኸፊ የተባለው መክሩሁን የተጠላ ነው። ወሙዒቡን የተነወረ ነው። እንደ አህሊ አልፈኒ የተጅዊድ ምሁራኖች ዘንድ የተወገዘና የተጠላ ነገር ነው። ወቂለ ተብሏል የሕሩሙ ዛሊከ የሕሩሙ ሐራም ይሆናል። ከዛሊክ ልክ እንደ ጀልይ ማለት ነው፣ እንደ ጀልይ ሐራም ይሆናል ተብሏል። ለምን ሊዘሃቢሂ ስለሚያሳጣ ማለት ነው። ቢረውነቂል ቂራአቲ የቂራአትን ውበትን አቀራርን ስርዓትን ስለሚያበላሽ ማለት ነው። ለዛም ነው ሐራም የተባለው ማለት ነው። ኢንሻአላህ የዛሬው ትምህርታችን ይሄን ይመስላል። ዛሬ የተማርነው ለህና አቅሳሙን ነው፣ ክፍሉን ነው ያየነው። እንግዲህ ለህና ሁለት ነው የሚከፈለው፣ ጀልይና ኸፊይ ነው። ጀልይ ማለት ግልጽ ሲሆን አዋቂውም አላዋቂውም ሁሉም የሚያውቀው ማለት ነው። ኸፊይ ማለት ደግሞ አዋቂዎች ብቻ የሚያውቁት ሌላው ሰው የማያውቀው እንደማለት ነው። ግልጽ እንደሆነላችሁ ተስፋ አደርጋለሁኝ። ኢንሻአላህ ጥያቄ ካላችሁ ያልገባችሁ ነገር ካለ አስተያየትም ካላችሁ ኮሜንት ላይ ያስቀምጡልኝ ማለት ወዳለሁኝ። ለነበረን ቆይታ ከልብ ያመሰግናለሁ። ጀዛኩሙላሁ ኸይረን። ሰብስክራይብ፣ ላይክ፣ ሼር እንደምታደርጉም ተስፋ አደርጋለሁ። ኢንሻአላህ በቀጣይ ደግሞ ከዚህ ቀጥሎ ያለውን ቀጣዩን የምናይ ይሆናል። እሱም መራቲቡል ቂራአት የሚለውን እሱም በቀጣይ የምናይ ይሆናል ማለት ነው። ለዛሬ በዚህ ይበቃናል። በቀጣይ እስከምንገናኝ ሰላም ቆዩልኝ። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وجزاكم الله خير والسلام عليكم ورحمة الله وبركاته.